ምስክርነት ክፍል 6 ከትራፊክ ጽሕፈት ቤት ከፍ ብሎ መናፈሻ ሆቴል የሚል ጽሑፍ አንብቤ ገብቼ አልጋ መኖሩን ጠየቁ። የያዝኩትን ገንዘብ በማይጎዳ መልኩ ስላገኘው በጣም ደስ አለኝ። መተኛት አማረኝ። እንቅልፌም መጣ። ከመተኛቴ በፊት ገላዬን በደንብ ታጠብኩ። ታጥቤ ሲጨርስ ከቅዱስ ዑራኤል ግቢ ውስጥም ተሸክሜ ያመጣሁትን የግቢውን አፈር እየተቀባው የቅዱስ ዑራኤል አማላጅነትን እለምን ነበር። ስለ ቅዱስ ዑራኤል ብለህ እግዚአብሔር ሆይ በቃሽ በለኝ፣ ማረኝ፣ ራራልኝ፣ ይቅርም በለኝ አልኩ። መላ ሰውነቴን ከራስ ፀጉሬ እስከ እግሬ ጥፍሬ ድረስ ተቀብቼ ተሸፋፍኜ ተኛው። ከብዙ ጊዜያት በኋላ ለመጀመሪያ ጊዜ እንዲህ አይነት እንቅልፍ ወሰደኝ። ከእንቅልፌ የነቃሁት የተኛሁበት ክፍል በር በደንብ ሲንኳኳ ነበር። ብንን ብዬ ማነው ስል ረፍዷል። የጠዋት ፀሐይ ቤቱን ሞልቶታል። ወዲያው ተጨማሪ ሂሳብ ሳናስከፍል ክፍሉን ይልቀቁ የሚል ድምፅ ሰማሁ። ተመስገን አምላኬ ብዬ ከያዝኩት ከማማ ጸበል ጠጣሁ። ደስ አለኝ። ቅዱስ ዑራኤል አባቴ የማታሳፍር መልአክ መሆንህን መስማት ብቻ አይደለም በትላንትናው ዕለት በዓይኖች አይቻለሁ። እግዚአብሔር ሆይ ስለ ቅዱስ ዑራኤል ስትል እኔንም እባክህን ተለመነኝ። ሰው አድርገኝ። ሰው አድርገህ ፈጥረኸኛልና በነጻነት እንድገባ እንድወጣ አድርገኝ። በሰዎች እንድጠላ የተደረገብኝን መተት አስወግደ እንደ ቀድሞ የሰውን መውደድን ስጠኝ አልኩ። ወዲያው ልብሴን ለባብሼ ቀስ ብዬ ተነሳሁ። ከተቀባሁት እምነት ቆንጥሬ ያስቀመጥኳትን አፈርና ጸበል አንጠልጥዬ ቤርጎን ለቅቄ ወጣሁ። ግቢውን ለቅቄ ስወጣም ደስ የሚል ስሜት ይሰማኝ ነበር። ራሴን ለማወቅ ሰዎች በተሰበሰቡበት አካባቢ ጠጋ ብዬ ቆም ነበር። ምንም አይሉ። ውስጤ በደስታ ሰከረ። የሚይዘው የምጨብጠው ግራ ገባኝ። ዝለይ አለኝ። ተመስገን የኔ ጌታ እግዚአብሔር አልኩ። ስሙ ዑራኤል የተባለ መልአክ ወደ እኔ ተላከ። ዕዝራ ሱቱኤል ምዕራፍ 2 ከቁጥር 1። ድንገት ባገኘሁት ታክሲ ውስጥ ገባሁ። የሚጠየፈኝና የሚሸሸኝ ሰው አጣሁ። ወዲያው ረዳቱ ወዴት ነው የምትሄዱ ብሎ አስደነገጠኝ። ታክሲው የት ነው የሚሄደው አልኩት። ለገሃር ባቡር ጣቢያ ነው አለኝ። እኔም ለገሃር ብዬ ሂሳብ ከፈል። ታክሲ ውስጥ የተሳፈርኩት ለመሄድ ፈልጌ አልነበረም፣ ራሴን ለማወቅ ነበር። እግዚአብሔርን ከመቼውም ጊዜና ከማንም በላይ አከበርኩት። እንደ ሰው በነጻነት ተሳፍሬ መውረጃዬ ደርሶ ለገሃር ወረድኩ። በእጄ ላይ ያለው ገንዘብ ወደ ደብረ ብርሃን አይመልሰኝ። ወደ ቤተሰቦቼ ብሄድስ የሚል ሐሳብ መጣልኝ። በተጨነቁ ጊዜ እግዚአብሔርን ጠራሁት፣ እርሱም ሰማኝ፣ ከጭንቀቴ ማወጣኝ። እግዚአብሔር ይረዳኛል፣ አልፈራም። ሰው ምን ያደርግልኛል? ደግሞም በሰው ከመታመን በእግዚአብሔር መታመን ይሻላል። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 16። እውነት ነው። እግዚአብሔር ክፉን በክፉ እንድንቃወም አላስተማረን። ክፉ ላደረጉብን ሁሉ መልካም ማድረግን ክርስቶስ ሥጋ ለብሶ በወቅቱ ለነበሩ ሲያስተምር በቃል ብቻም ሳይሆን በተግባርም ጭምር አሳይቶን አስተምሮን ያለፈው። ቤተሰቦቼ አሁንም ለእኔ ያላቸውን አመለካከት ማየትና እነርሱ ከቤታቸው ቢያባሩኝም በፍቅር መቅረብን የተማርኩበት ዘመን ስለሆነ እኔም እንደ ጌታዬ ቢጠሉኝም መውደዴን ልገልጽላቸው ወደ እነርሱ አመራሁ። ጉዞ ወደ ቤተሰቦቼ ቤት ሆነ። በአሁን ሰዓት እናቴንና አዝላ ያሳደገችኝን ሰራተኛችንን ብቻ ነው ማገኛቸው። ሌሎች ስራና ትምህርት ቤት የሚሄዱበት ቀንና ሰዓት ነበር። ኮተቤ በሚገኘው የቤተሰቦቼ ቤት እንደደረስኩ የብረት በሩን ማንኳኳት ጀመር። ሙሉ ግቢው የታጠረው ከታች ግንብ ከላይ ቆርቆሮ ሲሆን የመኖሪያ ቤቱ የድሮ ሞዴል ሆኖ ሰፊ ቤት ነው። በሩን ሳንኳኳ ልቤ ፍርሃት አለው። እጄ አልታዘዝ አለኝ። ወዲያው ከጀርባዬ የእናቴን ድምፅ ሰማሁ። ዞር ስል እናቴና ሰራተኛዋ እያወሩ ሲመጡ ተመለከቱ። ድንግጥ አልኩ። እናቴ ቶሎ አላወቀችኝም ነበር። እኔ መሆኔን ስታውቅ ተንደርድራ እግሬ ስር ወደቀች። ወዲያውኑ ልጄ ይቅርበኝ፣ ልጄ ማርኝ፣ ልጄ እኔ ገድዬሻለሁ፣ ለአውሬ ሰጥቼሻለሁ እያለች ስታለቅስ ሰራተኛዋ አንገቴ ስር ገብታ በሁለት እጆቿ
አንገቴን አቅፋ ታለቅሳለች። እንደምንም ሰራተኛዋን አባብዬ የውጭውን በር አስከፍቼ እማዬን አቅፈን ገባን። ወደ ገቢ ውስጥ እንደገባን በሩን ወዲያውኑ ዘጋሁት። ምክንያቱም መጫዋጫዋችንን ያዩ መጥተው የባሰ እንዳያስጨንቁኝ ስለፈለግኩ ነበር። እማዬ ከእግሬ ብትነሳም ምንም መጽናናት አልቻለችም። ለረጅም ሰዓት ተላቀሰ። ሲደክመን ወደ ትልቁ ቤት ተያይዘን ገባን። ሳሎን ቤት የተሰቀለው የድንግል ማርያም ስዕል ስር እኔም ወግ ደረሰኝና ሰግጄ ተሳለሁ። ከአሁን በኋላ በሃይማኖቴ ቀልድ የለም አልኩ። እናቴ ስዕሉ ስር ተደፍታ ይህም አታሳፍሪኝ አማላጅህ ወላዲተ አምላክ የእኔ እመብርሃን ተመስገኝ ብላ የዓይኗን እንባ እየጠራረገች ዛሬ ቀኑ ስንት ነው ብላ ጠየቀች። 23 ነው አልኳት። የእኔ የልዳው ቅዱስ ጊዮርጊስ ነዋ። በዕለተ ቀን ልጅን ካለችበት ያመጣህልኝ ተመስገን ተመስገን። እኔስ ልጄን አውሬ በላት ብዬ በር በተንኳኳ ቁጥር መርዶ ነው እያልኩ በሰቀቀን እጠብቅ ነበር። እኔም ሆንኩ አባትሽ አንቺ ከዚህ ቤት ከወጣሽ ጀምሮ አንድ ቀን በሰላም አድረን አናውቅ። ይኸው እኔም እንቅልፍ በዓይኔ ከዞረ 3ኛ ዓመቴን ሊይዝ ምን ቀረኝ ብለሽ። ወንድምሽና እህትሽም ቢሆኑ ትምህርታቸውንና ስራቸውን እርግፍ አድርገው ትተው ከጧት እስከ ማታ አንቺን በመፈለግ ሲባዝኑ ውሎ ደክሟቸው ሲመጡ እንደ ድሮ በዚህ ቤት መግባባት የለ፣ መሳሳቅ የለ። የዓመት በዓል ሲመጣ እንኳን ዓመት በዓል አይመስልም። በአጠቃላይ ቤቱ የሐዘን ቤት ሆኖልሻል። ልጄ ይቅር በይኝ፣ ልጄ ማሪ አለች እያነባች አንገቴ ስር ገብታ። የእኔ መልክ እርግፍ ይበል የኔ ልጅ፣ እኔ ልጎሳቆል የኔ ቆንጆ እያለች አልቅሳ አስለቀሰች። እማዬ በቃሽ እንጂ ማልቀስ ምንም ጥቅም የለውም። በቃማ ይቅር ብዬሻለሁ፣ ወደሽ አይደለም እኮ በቃ ተይ፣ ለምን በሰላም መጣሽ ነው ወይ ብዬ እንባዋን ከዓይኗ ላይ ጠራርጌ እንደምንም አባይ ብዬ ዝም አስባልኳት። ገላዬን ተጣጥቤ ልብሴን ቀያይሬ እማዬ በይ መስሪያ ቤት ደርሼ ልምጣ ብዬ ልወጣ ስል እማዬ በጭራሽ አይሆንም፣ ዛሬ ከቤት አትወጭ፣ ስንት ዘመን የቀረው ሥራ አሁን ልትሄጂ ነው አለች። እንደምንም ተለማምጫት ባይሆን እኔ እስክመጣ ድረስ ቡናውን አቀራርባችሁ ጠብቁኝ፣ እስክመለስ ድረስ አባዬም እህቴም ወንድሜም ስለሚመጡ ግድ የለሽም ማዬ ደርሼ ልምጣ አልቆይም አልኳት። እርሷም አልጨከነችብኝ። ሰራተኞች ከሥራ የሚወጡበት ሰዓት ደርሷል። 10 ሰዓት ከሩብ አካባቢ ይሆናል። የድሮ መስሪያ ቤቴ ጋር እየሄድኩ ነው። ጉዞ ወደ መስሪያ ቤት